በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 11 የማርያምና የእህቷ የማርታ መንደር በሚሆን በቢታንያ ስሙ አልዓዛር የሚባል የታመመ አንድ ሰው ነበር። ማርያም ግን ጌታችንን ሽቶ የቀባችው እግሩንም በፀጉሯ ያሸችው ናት። ወንድሟ አልዓዛርም ታሞ ነበር። እህቶቹ ጌታችን ሆይ እነሆ የምትወደው ታሟል ብለው ወደ ጌታችን ኢየሱስ ላኩ። ጌታችን ኢየሱስም ሰምቶ እንዲህ አለ፣ ይህ ደዌ በእርሱ የእግዚአብሔር ልጅ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ጌታችን ኢየሱስም ማርታንና እህቷን ማርያምን አልዓዛርንም ይወዳቸው ነበር። እንደታመመ በሰማ ጊዜም በነበረበት ቦታ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱን ኑ ወደ ይሁዳ ሀገር ደግሞ እንሂድ አላቸው። ደቀ መዛሙርቱም መምህር ሆይ አይሁድ ሊወግሩህ ይሹአል ነበረምን? ዛሬ ደግሞ አንተ ወደዚያ ልትሄድ ትሻለህን? አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ቀኑ 12 ሰዓት አይደለምን? በቀን የሚሄድ አይሰናከልም፣ የዚህን ዓለም ብርሃን ያያልና። በሌሊት የሚሄድ ግን ይሰነካከላል፣ በውስጡ የሚያየው ብርሃን የለምና። ይህንም ለደቀ መዛሙርቱ ነገራቸው። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ላነቃው እሄዳለሁ አላቸው። ደቀ መዛሙርቱም አቤቱ ከተኛስ ይነቃል ይድናልም አሉት። ጌታችን ኢየሱስም ስለ ሞቱ ተናገረ። እነርሱ ግን ስለ እንቅልፍ መተኛት መስሏቸው ነበር። ከዚህ በኋላም ጌታችን ኢየሱስ ገልጦ እንዲህ አላቸው፣ አልዓዛር ሞተ፣ ታምኑ ዘንድ እኔ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። ነገር ግን ኑ ወደ እርሱ እንሂድ። ዲዲሞስ የሚሉት ቶማስም ባልንጀሮቹን ደቀ መዛሙርት እኛም ከእርሱ ጋር እንሞት ዘንድ እንሂድ አላቸው። ጌታችን ኢየሱስም ወደ ቢታንያ ሄደ። ከዚያም በደረሰ ጊዜ ከተቀበረ 4 ቀን ሆኖ አገኘው። ቢታንያም ለኢየሩሳሌም 15 ምዕራፍ ያህል ቅርብ ነበረች። ከአይሁድም ስለ ወንድማቸው ሊያጽናኗቸው ወደ ማርያምና ወደ ማርታ የሄዱ ብዙ ሰዎች ነበሩ። ማርታም ጌታችን ኢየሱስ እንደመጣ በሰማች ጊዜ ወጥታ ተቀበለችው። ማርያም ግን በቤት ተቀምጣ ነበር። ማርታም ጌታችን ኢየሱስን እንዲህ አለችው፣ ጌታዬ ሆይ በዚህ ኖረህ ቢሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን እግዚአብሔር እንዲሰጥህ አውቃለሁ። ጌታችን ኢየሱስም ወንድምሽስ ይነሳል አላት። ማርታም ሙታን በሚነሱባት በኋለኛይቱ ቀን እንደሚነሳ አውቃለሁ አለችው። ጌታችን ኢየሱስም አላት፣ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞትም ይነሳል፣ ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንስ ታምኛለሽን? እርሷም አሁን ጌታዬ ሆይ አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ ክርስቶስ እንደሆንክ እኔ አምናለሁ አለችው። ይህንን ብላ ሄደች። እህቷን ማርያምንም ቀስ ብላ ጠራችና እነሆ መምህራችን መጥቶ ይጠራሻል አለቻት። እርሷም ይህን በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም ሄደች። ጌታችን ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደር አልገባም ነበር። ሊያጽናኗት መጥተው በቤት ከእርሷ ጋር የነበሩ አይሁድም ፈጥና ተነስታ እንደወጣች ባዩ ጊዜ በዚያ ለወንድሟ ልታለቅስ ወደ መቃብሩ የምትሄድ መስሏቸው ተከተሏት። ማርያምም ጌታችን ኢየሱስ ወዳለበት ስፍራ ደረሰችና ባየችው ጊዜ ከእግሩ በታች ሰግዳ ጌታዬ ሆይ በዚህ ኖረህ ቢሆን ወንድሜ ባልሞተም ነበር አለችው። ጌታችን ኢየሱስም እርሷ ስታለቅስ
ከእርሷ ጋር የመጡ አይሁድም ሲያለቅሱ ባየ ጊዜ በልቡ አዘነ፣ በራሱም ታወከ። እርሱም የት ቀበራችሁት አለ። እነርሱም አቤቱ መጥተህ እይ አሉት። ጌታችን ኢየሱስም እንባውን አፈሰሰ። አይሁድም ምን ያህል ይወደው እንደነበር እዩ አሉ። ከእነርሱም መካከል እውር ሆኖ የተወለደውን ዓይን ያበራው ይህ ሰው ይህስ እንዳይሞት ሊያደርግ ባልቻለም ነበርን ያሉ ነበሩ። ዳግመኛም ጌታችን ኢየሱስ በልቡ አዘነ። ወደ መቃብሩም ሄደ። መቃብሩም ዋሻ ነበር፣ በላዩም ታላቅ ድንጋይ ተገጥሞበት ነበር። ጌታችን ኢየሱስም ድንጋዩን አንሱ አላቸው። የሟቹ እህት ማርታም ጌታዬ ሆይ 4 ቀን ሆኖታልና ፈጽሞ ሸቶ ይሆናል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ አላልኩሽም ነበርን አላት። ድንጋዩንም አነሱ። ጌታችን ኢየሱስም ዓይኖቹን አቅንቶ እንዲህ አለ፣ አባት ሆይ ሰምተኸኛልና አመሰግንሃለሁ። እኔም ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኸኝ ያምኑ ዘንድ በዚህ ቆመው ስላሉት ሰዎች ይህንን እናገራለሁ። ይህንን ብሎ በታላቅ ቃል ጮኸና አልዓዛር ና ወደ ውጭ ውጣ አለ። ሞቶ የነበረውም እንደተገነዘ፣ እጁንና እግሩንም እንደታሰረ፣ ፊቱም በሰበን እንደተጠቀለለ ወጣ። ጌታችን ኢየሱስም እንግዲህስ ፍቱትና ተዉት ይሂድ አላቸው። ስለዚህ ከአይሁድም ወደ ማርታና ወደ ማርያም መጥተው የነበሩ ብዙ ሰዎች ጌታችን ኢየሱስ ያደረገውን አይተው በእርሱ አመኑ። ከእነርሱም መካከል ወደ ፈሪሳውያን ሄደው የከሰሱት ነበሩ። ጌታችን ኢየሱስ ያደረገውን ሁሉ ነገራቸው። የካህናት አለቆችና ፈሪሳውያንም ጉባኤውን ሰብስበው እንዲህ አሏቸው፣ እነሆ ይህ ሰው ብዙ ተአምራት ያደርጋል። ምን እናድርግ? እንዲሁ ብንተወውም ሁሉ ያምኑበታል። የሮም ሰዎችም መጥተው ሀገራችንና ወገናችንን ይወስዱብናል። በዚያችም ዓመት የካህናት አለቃ የነበረው ስሙ ቀያፋ የተባለው ከእነርሱ አንዱ እንዲህ አላቸው፣ እናንተስ ምንም አታውቁም፣ ምንም አትመክሩም። ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት ይሻለናል። ይህንም ከልቡ የተናገረው አይደለም። ነገር ግን በዚያች ዓመት የካህናት አለቃ ነበርና ጌታችን ኢየሱስ ስለ ሕዝቡ ሁሉ ቤዛ ሆኖ ይሞት ዘንድ ስላለው ይህን ትንቢት ተናገረ። ስለ ሕዝቡ ብቻ አልነበረም፣ የተበተኑትን የእግዚአብሔርንም ልጆች በአንድነት ይሰበስባቸው ዘንድ ነው እንጂ። ከዚያችም ቀን ጀምሮ የካህናት አለቆች ሊገድሉት ተማከሩ። ከዚያም ወዲያ ጌታችን ኢየሱስ በአይሁድ መካከል በግልጽ አልተመላለሰም። ነገር ግን ለምድረ በዳ አቅራቢያ ወደሆነች ምድር ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። የአይሁድም የፋሲካ በዓል ቀርቦ ነበር። ብዙ ሰዎችም ከበዓሉ አስቀድሞ ራሳቸውን ያነጹ ዘንድ ከየሀገሩ ወደ ኢየሩሳሌም ወጥተው ነበር። አይሁድም ጌታችን ኢየሱስን ይፈልጉት ጀመር። በቤተ መቅደስም ቆመው እርስ በርሳቸው ምን ይመስላችኋል? ለበዓል አይመጣ ይሆን ተባባሉ። የካህናት አለቆችና ፈሪሳውያን ያለበትን የሚያውቅ ቢኖር ይይዙት ዘንድ እንዲያመለክታቸው አዘዙ። ምዕራፍ 12 ስብሐት ለእግዚአብሔር። ይቆየን።